ሰው በሌላ ነገር እንዳይተረጉምብኝ ብዬ እንትን አላልኩኝ እና የሩታ ሰላ እንዳያቸው ቤተሰቦች እና ሀይ ጋይስ እንዴናችሁ? ከማቴዎስ ጋር እየተጣላን ነው። አንዴ ሰላም እንዳያቸው እና ምናምን እንቀጥላለን። ደህና ነህ? እግዚአብሔር ይመስገን። ያለ ይህ ልጅ በጣም ይኸውልሽ፣ እኔ ይህ ልጅ አሽቃበት እያለ ነበር። ስጨርስ ነው አስፈቅጄ ይሄ ልጅ አይደለም ስሜ ማለት ምርጥ የሆነ ይስሐቅ ያዕቆብ ማለት ገባ። ግጥም የመሰለ ስም ያለ ልጅ ላይ ይስሐቅ ያዕቆብ ብለህ ጥራኝ። ባታቆላምጠኝ እንኳን ይስሐቅ ሲጀመር ስሙ ራሱ ብቻውን የተቆላመጠ ነው። ይስሐቅ ብለህ ጥራኝ። ቀጥል። አሁን ነው አሁን ለዚህ ስቃለሁ እንዴት ነው? ትናንትና ደስተኞች ነበራችሁ? በእኔ ፕሮግራም እንዴት ናችሁ? እጅግ በጣም በጣም ደስተኞች ነበርን። ቆንጆ ቆይታ አሳልፈናል። ጥሩ ታይም አሳልፈናል እና ደግሞ ደክሞን ገብተን ተኛል። ብቻ በጣም ታይም አሳልፈናል። ቴንኪው ማኪ፣ አንተን በዚህ አጋጣሚ እጅግ በጣም በነገራችን ላይ ጥሉ ጥል ነው። ጥሉን በኋላ እንቀጥሏለን። ገባችሁ? ስራ ነው ብሎ ማለት ስራ እንደ ስራ አይደለም ማለት። አንዳንድ ሰው በነገራችን ላይ ማቲን በጣም እናመሰግናለን። እንደ ስራ ሳይሆን እንደ ቤተሰብ ሆኖ በቃ ይሄ ደጋሽ ነው የሚመስለው ማለት እንዴ። ይሄ በዱባይ በኩል የሩታ አባት ነው እንዴ እስክል ድረስ ማለት በዱባይ በኩል አላውቅም እንግዲህ ለሁለት ያመረቱትን መሰለኝ እና ምንድነው ደጋሽ ቀልብ የለውም ምናምን ማለት ስራው አልመስልም። አሁን ሌላ ሰው ቢሆን ስራ ላይ ካስታወሳቸው አንዳንድ ሰው ስራ ነው ይሄ ነው እኔ የተሰጠኝ እንትን በቃ ይሄ ነው የምሰራው ምናምን ብሎ ያን ይሰራል። እሱ ግን ፕሮቶኮሉ ሙሉ ምናምን በቃ ከዛ በኋላ ደስታው ምናምን ፍክት ምናምን ይላል ምናምን። ከኔ ጋር ያለው ነገር ይሄ አሁን ሀቃቁን ትናገራላችሁ። ከዛ በኋላ ደግሞ ከኔ ጋር ያለን ችግር ደግሞ በኋላ እናወራለን። እሱን ችግር የለም ማለት እኔም አንተም ወንድ ልጆች ነን አይደለም። አንቺ ግቢ በቃ እናመሰግናለን። ከፈታችሁት በኋላ ጥሩኝ። የኔና እሱ ችግር የለም አይፈታም አይፈታም። እና ስራ ላይ የእውነት ዱባይ ላይ መታችሁ ሜሪሻ ረስጦታ ለሜሪ ፒንክ ዋው! ለሜሪ ብቻ አይደለም ለ50 ሰው ነው የተዘጋጀው በዚህ በማቲ ቦት ስፖንሰርነት። አሁን ለምሳሌ የፊታችን የሚደረገውን የእንትን ፕሮግራም ላይ ናርዲ ጃክ ፐርፊውም የምታዩትን ሁሉ ለወንድ 25 ለሴት 25 ነው ይዞልን የመጣው ሰው። ሜሪ ፒንክ ስለሆነች ሜሪ ፒንክ በሰዓቷ እንደምትገኝ እርግጠኛ ነኝ። ለ50 ሰው ነው ያመጣው። ለ50 ሰው ቀድሞ ለመልክ አንዳንድ ይሰጣል እና ያው ሜሪ ፒንክ ኦፍኮርስ 4 ሰዓት ተኩል እዛ ናት። ለዛ ነው ያሳያቸው እና አዳላ እንዳትሉ ሹር እዛ ትኖራለች። እሺ ይሳቅ ይቀጥላል። ማቲ ደህና ነህ? እንዴት ነሽ ሜሪ? አለሁ። ዛሬ ቀጠሮ እንደረሳ ነው ነገ ነው እንጂ ነገ እኮ ይህንንም ራሱ ይዘን ሄደን ቁጭ አድርገን ቪዲዮ እንሰራላቸዋለን። እኔ ለእነሱ ነው ለእናንተው ነው። ካሽዬ 50 ሰዎች ናርዲ ፐርፊውም ሲሪየስ ጆክ ምናምን አይደለም። 50 ፐርፊውም አምጥቶ ሰጥቶኛል። በጣም ብራንድ የሆነ ነው ብራንድ እና ያው ፎር ሹር ሰጥቷችሁ ቼክ አድርጉት ነው የሚገርም። ይህን ድል ተጠቀሙበት። የምናዳለው ነገር የለም። ቀድሞ ለመጣፍ የሚሰጠ ፐርፊውም ነው። እንቁጠረው እንዲ አንድ ላይ እንቁጠረው ከፈለጋችሁ፣ ካላመናችሁ እንቁጠረው። አይ ዝም ብዬ ሳይ አሁን ኮከብ ኮታ እየመሰለኝ ነው እንቁጠረው ምናምን። ይሳቅ ስነ ስርዓት። እኔ አሁን እያናገርኳቸው ያሉት ፋኖችን አንተን አይደለም። እኔ እናንተ በኋላ እንደውም ስንገናኝ እናወራለን። ፋኖስ ዘንድሮም ፋኖስ አለ እንዴ? ፋኖስ የምን ፋኖስ? እግዚአብሔር ቁጥር 50 ነው። መቤቴ ታመናችሁ ነው ደግሞ በሱ ነጠላ 50 ነው 49 ነው እንብለን እንዴ? 50 ለምን መቶ አይሆንም እንዴ? እና ምንድነው የምትለው? ኧረ ስራ አንተ ጋር ሳይሆን ቆይ አንተ ቆይ ከአዲስ አበባ ላይ የመጣው ይሳቅ ከአዲስ አበባ ላይ የመጣው አልገባኝም። አዲስ አበባ አንዳንተ አዲስ አበባ
እሺ ሰላም ነው። እንዴት ናችሁ? የይሳቅ ፋሚሊዎች፣ የማቲ ፋሚሊዎች ጋር አዲስ አበባ እንዴት አገኛችሁት? እስካሁን ልጅ አላመጣሁም እና ያው አይነት ተሻለ አላላችሁም? እንደዚህ አሞታ ህመም አለን። በነገራችን ላይ ደግሞ የወንዶች ነው። ስማ አሎ ማነው ምን ቀይ በቀይ ነገር የወንዶች በቀይ ነገር አስረው የወንዶች ነው ትላለህ እንዴ? የወንዶች ነው። በጥቁር ነገር አድርገዋ ታዲያ ውስጡን ምን በቀይ ነገር ቫላንታይን ነው። ብራውን አለ እንትን አለ። እሺ ምን መሰለህ ቅድም እዚች ጋር እሱ ስራውን የሰራው ያላችሁት ሰዎች እኔ እንደዛ ስናገር አዎ ስራውን የሰራው ግን ምን መሰላችሁ ለምሳሌ አረብ ሀገር ላይ አብዛኞቹ ከየትኛውም የዓለም ሀገራቶች ሰውነት ምንም ዋጋ የለው ዋናው ጭንቅላት ማባት ከየትኛውም ዓለም ሀገራት ማለት ከተለያዩ ሀገራት ወደ አረብ ሀገራቶች ይፈልሳሉ ለስራ ግን አብዛኛዎቹ የሚሰሩት ጠንካራ ሆኖ የሚሰሩት የኢትዮጵያ ሰዎች ናቸው። እኔ ለማለት የፈለግኩት የሰው ልጅ ብር ቢከፈለው ስራውን ደግሞ በአግባቡ መስራትና ዝም ብሎ መስራት የተለያየ ነው ማለት ኖርማል። አሁን ለምሳሌ እኔ አሁን ዲጄ ተብዬ ከመጣው ዲጄነቴን ብቻ ሰርቼ መውጣትና በዲጄው በዛ ቦታ ላይ ፕሮቶኮል እዛ ተሯርጬ ምግብ የሚያቀርቡትን ምናምን ሰዓት አንድ ላርጌ አገባቡን አወጣጡን ምናምን ነገ ከስተመር መሳቢያ የሚባል ነገር አለ። ገባችሁ? ከራሳችሁ ጉልበታችሁን ኢንቨስት የምታደርጉ ማለት ነው። ማቲ የሰራው በጣም ያልኩት የፈለገ ስራውን ቢሰራም ከዛ በተጨማሪ ግን ቤተሰብ ማፍራት የሚባል ነገር አለ። ስራ ላይ ቤተሰብ ማፍራት እንጂ ዛሬ የምታገኘው ብር ለማንም አይጠቅምም። ዛሬ ተበድረህም ልትኖር ትችላለህ። ዋናው ግን ምንድነው? ቤተሰብ ማፍራት ለነገ ማለት ነው። ዛሬ ለምሳሌ ዛሬ የሰራው ፕሮግራም የዛሬ 1 ዓመት ወይ የዛሬ ሳምንት ወይ ደግሞ የዛሬ 10 ዓመትም ሊጠቅሙ ይችላል። ዛሬ ያን ፕሮግራም ያዩት የዛሬ 5 ዓመት ፕሮግራም ቢኖራቸው እሱ ጋር ሊመጡ ይችላሉ ማለት ነው። ለምን በቃ እንዲህ ታግሎ ነው ምናምን ፕሮግራማችን ሊያሳምርልን የሚችሉት ምናምን ብሎ ማለት ነው። ለዛ ነው። እሺ ወደ ማለት አረሳሁትም አታረሳሳይ ወደ ጥሉ እንገባለን። ፊሽካውን ነው እንባካችሁ። እሺ አሁን እውነት ለመናገር ሙሽሮቹ ተመችቷቸዋል፣ አምሮባቸዋል አላችሁም። ያለ ቤተሰብ አያምርም፣ ደስ አይልም። ግን ለእነሱ ደግሞ ተመችቷቸዋል፣ ይመቻቸው። በቃ ከራስ በላይ ንፋስ። እኔ የምለው ግን ያለ ቤተሰብ ምን ደስ ብሏቸው ነው? ያለ እናት፣ ያለ አባት፣ ያለ እህት፣ ያለ ወንድም ምን ደስ ብሏቸው ነው? ከኢትዮጵያ ብራቸውን ከፍለው ዱባይ ድረስ መጡ። ከሰርግ በኋላ እኮ ለቫኬሽን ለመዝናናት ቢመጡ ችግር የለውም። ለሰርግ ያለ ቤተሰብ ሰርግ ወይ ጉድ! እኛስ እሺ ወደን አይደለም ተገድነው እዚህ ስደት ላይ ሰርግ ቢደረግ ምናምን ለስራ መተን በቃ ወደን አይደለም ተገደን ነው በቃ እንትን የምንለው ሰርግ ምናምን ቢሆን ማለት ነው። እነሱ በሀገራቸው ላይ ጉድ እኮ ነው። ገንዘብ ካለ በሰማይ መንገድ አለ ይባላል። ይሄ ግን የሚሆነው በአግባቡ ነው። ሰርግ ግን በቤተሰብ ደስ ይል ነበር። እዛ ተጋብተው ምናምን ተሞሽረው ሲጨርሱ በቃ እንደውም ተጋብተው ለሙሽርነታቸው ዱባይ ቢሞሸሩ ችግር የለውም ነበር። ግን ይመቻቸው በቃ። ሁለተኛ ሰርግ ምን በላይ ይሆናል እኮ ኢትዮጵያ ያላችሁ ሁለተኛ ሰርግ ጠብቁ እንዴ! በቃ ካለ መርጬት ነው ትላላችሁ። ይመቻቸው።